ሶላት የማይሰግድ ሰው ፍጻሜውና መጨረሻው ምንድነው ከተባለ አላህ በቁርአን ላይ ይናገራል። ማ ሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። የጀሃነም ሰዎች ይጠየቃሉ የትንሣኤ ቀን ጀሃነም እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግዱ ሰው ጀሃነም ናቸው። ግልጽ የሆነ የቁርአን አንቀጽ ነው። ማ ሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። በሰቅር በጀሃነም ውስጥ እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ነበር ብለው ይመልሳሉ አለ። ስለዚህ ጀሃነም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሶላት የማይሰግድ ሰው ካፊር ነው ብለው ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በካህዲያኖች መካከል ያለ የሚለየን ትልቁ ነገር ሶላት ነው ብለዋል። ሶላትን የተወሰው በእርግጥም ከፍሯል፣ ክዷል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሰላት አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰየው ክህደት ዓለም ይገባል ማለት ነው፣ ይከፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት የማይሰግድ ሰው ከፊርዓውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርዓውን ጋር ተቀስቅሶ ወደ ጀሃነም ይገባል። ይህን ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ታሪኩ ሰላህ ዩሕሸሩ መዓ ፊርዓውን ወሃማን ወቃሩን ወኡበይ ብኑ ኸለፍ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን የተወሰው ከፊርዓውን ጋር፣ ከሃማን ጋር፣ ከቃሩን ጋር፣ ከኡበይ ብኑ ኸለፍ ጋር ይቀሰቀሳል አሉ። ፊርዓውንን፣ ሃማንን፣ ቃሩንን ታውቃላችሁ አይደል? ኡበይ ብኑ ኸለፍ ማን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ፊርዓውን ሃዚሂ ልኡማ ብለው የገለጹት ነው። የዚህ ትውልድ ፈርዖን ብለው የገለጹት ያ ሰው ከእነዚህ ጋር ነው የሚሆነው ሶላት የማይሰግድ ሰው ነገ የውመል ቂያማ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሃነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አሶላቱ ሚፍታሑል ጀና ብለውለታል። ሶላት የጀነት ቁልፍ ነች ብለዋል። ሶላት የጀነት ቁልፍ ነች። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? ኸምስ ሰለዋት ፊል የውም ወለይላ ኢፍተረደሁነ አላሁ ዐለል ዒባድ ፈመን አዳሁነ ፈለሁ ዐህዱ ሚነላሂ ቢአን ዩድኺለሁል ጀና። አምላካችሁ አላህ በቀንና በሌሊት 5 አውቃት ሶላቶችን ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ጀነት ሊያስገባው ቃል ገብቶለታል።